መቃባ ከደልማ ከለፈጉጉሎ ወቀዮ ተቆ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከደልማ ከለፈጉጉሎ ወቀዮ ተቆ አሜን። ጎርታ ኬኛ ወይሳ ኬኛ ወርቸ ኬኛ ኢየሱስ ክርስቶስ መቃቴ ለጌ ዱቲያለው አሁን ሃማኒ ሐውለቱ አመኑዲሱን አበጋቱ ሰገታ ኬኛ ግዱታ ገምቴ ዱቢሰ ገለጌ ሰበረበራ አከሩ በሲስቶ ወደዛ ለገቴ ተባከው የተከበሩ አባታችን ገራል ራስ ተቀባይ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ ጅግር ወረዳቸው የተከበሩ መጋቤ አተስላሴ የዚህ ታላቅ ቤተ መቅደስ ዋና ጸሐፊ ቅድም በዝማሬ ሲያገለግል የነበረ ወንድማችን መምህር ጥላሁን የዚህ ደብር ከተወንጌል ክፍል አይተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ወጣት የሰንበት ትምህርት ቤት ተማሪዎች እንዲሁም በሚያስፈራውና በተቀደሰው በተራራው የእግዚአብሔርን ቃል ለመስማት ከአራቱም ማዕዘን የመጣችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር እስከ ሞት ድረስ በወደደንና ባከበረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንዴት አደራችሁ? ሜወሪውን ተረከቡተ እንጉሌ ሜወሪ ቡልተና ከቡልተን አይ ሙሉ ይቹ ወሪ ቡልተና ከቡልተን እስኪ አደራችሁ? እንዴት አደራችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ የፈቀደልን የአባቶቻችን አምላክ የእኛም አምላክ ማን ይመስገን? የእኛ ገለቴ ፈው ነገለተ ገሻሌ ዋገገና ነገለተ ቢዳሌ ዋገገና ገለኒ ፉርፍኒ ዋገገና ፈተው አሜን ጀራ አሜን ጀቹ ናፋታሲ ፈሙ ናፋራወቱ ጀቹራ ኤጋ አከፈዳ ጃለለ ዋቀዮቲ መተብሬኒ በረሰከኛ ከንተው ወንጌል ማቴዎስ በቆና ድግደሚ ቶኮ ለኮስ ሰዲረሰ ጅሩ ካስኔ ወሊን ይላል ዋቀዮ አፋንከኛ ገርብቸ ከንተኤ ዳዊቲ ከን ፈጋቴ ጅሩ ከን ኤሴፍ ከን ለኮቴ ጅሩ ከን ኢብሴፍ አናፊስ እቲቲሳ ኢብሴ ኢስኒፊስ ኢብሴ ዱቢሳ ኢሰበረበራ አከኑ በርሲሱ ተለጃለለ ሰርፈተው ኤኝሎ አበርሲሱ ኤኝሎ ተደከው ኤኝሎ አጎልፈት ዋቀዮ ለከኝሎ አጎልፈት አናበደ በረዳ ሰቴሰኒ በረቱ ከበርሲሱ ኤኝሎ ዋቀዮ ለከኝሎ አበርሲሱ እጋ ያ አመንቶ ተዋቀዮ ጉያናራ ቶርበን ሰደ ተፋረገኝራ በገት ሲንገ በገጌሰን ቶርበኒ እኒ ሰደ ተፋን ኩኒ ሆሳዕና ጀለቤ ቤከማ ማር ጀለቤ ቤከማ የሆሳዕና ጀላሜ ረዴቢያሜ ሆሳዕና ማለት አሁን አድን ማለት ነው። ሆሳዕና ማለት አሁን አቅና ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ነሆ አባቶቻችን የዘንባባን ዝንጣፊ ይዞ በእግዚአብሔር ስም የሚመጣ የተመሰገነ ነው ብሩክ ዘይመጽእ በስመ እግዚአብሔር እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱ ላይ ተቀምጦ ሲመጣ ሆሳዕና ብሎ ያመሰገኑበት ቀን ነው። ክብርና ምስጋና ለዚህ ጌታ ይሁን። ኤጋ ጆሌ ዋቀዮ ሆሳዕና ጀቹን አመፈይሲ ጀቹን አመማልጎዲ ክርስቶስ ኢየሱስ እንደገኘ ነው አመይሱ ፈይሳን አዱኛ ቆርጫ አዱኛ ኢየሱስ ክርስቶስ ሐሬፊ ኢልሞ ሐሬ ረታይቱ ገረ ኢየሩሳሌም እንጋፈሳ ጋፈልንፉ ኤዬ ነሞን የሮሰነቱራን አኩመ ከሰንከን ወልት ቀበመኒ ባለሜቲ ቀበተኒ
ጎፍታን keenya fayyisaa keenya Yesuus Kiristoos ilaal maqaa waaqayyoon kennuufe inni kan galateeffameedha jedhanii Yesuus Kiristoosin kan simatanii galanni ulfinni waaqayyoo ta'u beekalata midhaanii waaqa galaaf እንግዲህ በአራቱም ወንጌላውያን የዛሬው ታሪክ ተመዝግቧል። ግን በዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 18 ያለውን መነሻ አድርገን ለተወሰነ ደቂቃ የዛሬውን ታሪክ እንማማራለን። እግዚአብሔር ከሁላችን ጋር ይሁን። ማን ከኛ ጋር ይሁን? እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ? ዋቀዮ እንደከኛ አጅነተው ቃሉ እንዲህ ይላል። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እንዲህ ይላል። ወደ ኢየሩሳሌምም ቀርቦ ወደ ደብረ ዘይትም ወደ ቤተ ፋጌ ሲደርስ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ አለ። ስንቱን ላከ? ሁለቱን ላከ አለ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። አያችሁ፣ ወደ ፊታችሁ ሂዱ ነው ያለው። ገረ ሁንራቲ ዴማይ ዱከሞተ ኬሳ ቤተ ፋጌ ከንጀለምቱ መንደረ ሰነ ኬሰቲ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ዱከሞተ ኬሳ ለመዋመቴ ጀዳ ለቀዋመቴ አረሁን ደከኝ ነው አዋመት አሜን ጀዳ አረሁን ደከኝ ገረ ጅረኛት ነው አዋመት አረሁን ደከኝ ገራ ሲንጎሳት ነው አዋመት ዱከሞተ ኬሳ ለመዋመቴ አባቶች ሲያስተምሩ አንዱ የሐዋርያት አፈጉባኤ ቅዱስ ጴጥሮስ ነው ይላሉ። አይደለም እንዴ አባቶቻችን? ሁለተኛው ቅዱስ ዮሐንስ ነው። ሁለቱም ደቀ መዛሙርቶች ጠራና ወደፊት ሂዱ አለ። ወንጌል ወደፊት እንድንሄድ ያስተምረናል። ወንጌል ወደ ኋላ እንድንመለስ አይደለም። ወንጌል ወደፊት እንድንሄድ፣ አዎ ከጉስቅልና ወደ ክብር እንድንመጣ፣ ከጨለማ ወደሚደነቅ ብርሃን እንድንመጣ ወንጌል ያዘናል። ላላጆን ለማቀዩ ገረፉን ድራት ዴማይ ለኪታብ ኩልኩሉ ጴጥሮስ ይዋመቴ ዮሐንስ ይዋመቴ መንደረ ቤተ ፋጌ ጀለምቱ ኬሰቲ harroonni lama hidhamanii jiru. Harreen ilmoo harreetti hidhamee jira jedha. Gabaabbattus harreen gooftaa baatteetti. Galanni ulfinni waaqayyoo ta'u. Meeqanata midhaanii waaqa gadaadha. Harreen guyyaa irraa kabaja argatteetti. Nama dhibaa gabaabbattu iyyuu Kiristoosiin baatteetti. Eenyuun baatteetti? Anaafisiin harree kan baachisnu meetti feeneetitti reebna mitiire waan guddaa isaatti feenee harree sana reebaa magaalaan naanneessine gabaadhaan naanneessine finna guyyaa irraa garuu harreen gooftaa ishee baatte galanni ulfinni waaqa kanaaf ta'u. ብታጥልም ክርስቶስን ተሸክማለች። አህያን በብዙ መንገድ እናነሳታለን፣ ግን ደግሞ ክርስቶስን ተሸከመች። አስተውሉ ክርስቲያኖች፣ ይሄ ሚስጥር አለ፣ በኋላ እመጣበታለሁ። እና ወደዛች መንደር ወደፊት ሂዱ አላቸው። ከዛ በኋላ የትምህርታችንን ርዕስ ፈታችሁ አምጡ አለ። ምን አድርጉ? ፈታችሁ አምጡ። ዛሬ የፍታት ቀን። የምን ቀን ነው? የፍታት ቀን። ምክንያቱም እግዚአብሔር ፈቃዱ ሆኖ ከዛሬ ቀን በኋላ የተጠራ ሰው ፍታት አይደረግለትም። እንደሚደረግ ካለች ስርዓት አይደለም። አባቶቻችን የፍታቱ ቀን ዛሬ ነው። ስለዚህ ዛሬ ሰው ከቤተ ክርስቲያን መቅረት የለበትም፣ ፍታት ይደረግለታል። ምክንያቱም ክርስቶስ ምንድን ነው ያለው? ፈታችሁ አምጡልኝ ነው ያለው። ፈታችሁ ላርጉ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 3 ላይ የተመዘገበ ቃል ነው። እነዛ የክርስቶስ እንደራሴዎች የክርስቶስ አምባሳደሮች ደግሞ እዚህ ተቀምጠዋልና ለሁላችንም ፍታት ያደርጋሉ። ክብር ለመድኃኒዓለም ይሁን። ይፈቱናል ማለት ነው። ለዛ ፈታችሁ አምጡልኝ አለ። ማንም ቢጠይቃችሁ ለጌታ ያስፈልጋል በሉ። ለማን ያስፈልጋል? እባካችሁ እያንዳንዳችሁ ለጌታ ታስፈልጉታላችሁ። tokkoon keessan gooftaaf hin barbaachistu. Namni gooftaaf hin barbaachisne tokkoyyuu hin jiru. Wallaalaas haa ta'u beekaan, gabaabaanis haa ta'u dheeraan, furdaas haa ta'u qallaan gooftaaf hin barbaachistu. Hundumti keessa namaaf barbaachisuu dhiisuu dandeenya. Ija namaa keessatti guutuu dhiisuu dandeenya. Ija waaqayyoo nuti galu hundumti keenya baay'ee abbaa wal qixxeessaa. Mee waaqa kanaaf galata midhaame abbaa wal qixxeessaa kanaaf. Abbaa wal qixxeessaa, abbaa wal nama caalchise. Kitte gole moye bara kan nama jiraachisu inni Yesuus Kiristoos qofa ilma Waaqaa. Kanaafi gooftaafi hin barbaachisa. Eenyu hin barbaachisu? Harree sana hattuuti. Eenyu ta'e? Hattuutu qabee hidhe. Kanaaf eenyu isin hin gaafatu? Yoo isin gaafatin immoo gooftaaf hin barbaachisu jedha. Ilaalaa ijoollee Waaqayyoo harreen hin barbaadatte guyyaa irraa. Harree kan barbaadu anaaf isinii meetti fe'u. Harree kan barbaadu midhaanatti fe'u. harree kan barbaannu eeyyee
harreera fakkeessine namatti nalaaysan maal harree kana deemu nabarraa harree gadhee nabarraa malugu nabarraa gurguruuni harree robaayee jibbii isaa fayyadamu garuu dubbii sagalee waaqayyoo fubbisu maal nutti babeettu yaadi namaaf yaadi waaqayyoo garaagara mee jedhaame yaadi namaaf yaadi waaqayyoo garaagara dhugamoo so bakka akka yaadi namaatti ta'e maal bandatu eenyu tasta eenyu qulqullummaa qaba eenyutu lallaba eenyumni isaa waan nu baay'ateef kanaaf gooftaaf hin barbaachisan jedha hiikaatiin haafiidhaa agartanii waaqayyo nuyi kuuf inni amanamaa amajaaji cubbu keessa yoo jiraanne inni nuyi kuuf amanamaa yoo biyyuu nuuf millatu barruusaa bal'aa kennee barruusaa irra dhumuu hin danda'u anaaf isinirraa yoo kennine barruusaa dhumuu danda'a bara kana taannuun eenyu duwwaadha waaqayyo duwwaadha ስለዚህ ወደፊት ይቁና ፈታችሁ አምጡ ቢጠይቋችሁ ለጌታ ያስፈልጋል በሉ በዛ በኋላ ቅዱስ ጴጥሮስና ቅዱስ ዮሐንስ ወደ ቤተፋጌ ገቡና ያችን ሃያ እና ያያይቱን ወንጭትላ ፈቶ አመጡ ምን አልባ መጡ ፈቶ አስከማመጡ ከዛ በኋላ ሃያዋ ላይ ልብሳቸውን ጎዘጎዙ ይላል ሃያዋ ላይ ብቻ አይደለም ሃያዋ የምትሄደው መንገድ ላይ ምን ጎዘጎዙ ልብሳቸውን አውጥተው ጎዘጎዙ ለዚህ ጌታ ልብስ ያስፈልጋል ምክንያቱም እኛ ከኃጢአት አበሳ እንሸፍነን ነው ነቀፌታችን ልክ እንደ ልብስ ይሸፍንልናል ስለዚህ አንተ ሸፋችን የኛን ኃጢአት የምትሸፍን ሲሉ ሃያዋ ላይ ምን አስቀመጡ ልብስ አስቀመጡ ከዛ በኋላ ሕፃናት ሁሉ ተሰበሰቡ ማመለኪ ወሕፃናት አዎ ከሕፃናትና ከሚያጠቡት ይላል ዳዊት መዝሙር 8 ላይ ምስጋና ለራሱ አዘጋጀ ይላል ሆሳዕና በአርያም በእግዚአብሔር ስም የሚመጣ የተመሰገነ ነው እያሉ የዘንባባን ዝንጣፊ እየያዙ ክርስቶስን ተቀበሉ ይላል ክብርና ምስጋና ለአምላካችን ይሁን ተመልከቱ ኢላላ ጆሌ ዋቀኝ የሮከነ ጎፍታን ከኝ ፈይሳን ከኝ ኢየሱስ ክርስቶስ ሀሬ ፊልሞ ሀሬ ረታየቱ ገረ ኢየሩሳሌም ጋፈኒ ሴኑ ነሞኒ ሮሰነቱረን ሁንዲ ሳኒ ዳይመን ለወልቲ ቀበመኒ ፋርፈቶኒ ወልቲ ቀበመኒ መቃዋ ቀዮላ ከንፈ እኒ ሆሳዕና ከንተ እኒ አመከ ፈይሱ አንገተ ይፈመነ ጀለሊቱ በዓለሜት ከለቀበተኒ ጎፍታ ከኝ ኢየሱስ ክርስቶስ ሲባታል ማሊፍ ይወጀነ ወንጌል ረት ከተበበራ ባለሜት ይኩን ወይ መለከ ወንጀል ዋቀዩ ወንጌል ዮሐንስ በቆና ቁነሸን ለኮስኩን ለበረት በረፈሜራ ኤዬ ባለሜት ይቀበተኒ ዋቀዩ ራሲበተኒ ይጀራ ለኔ ፍልፍል ዋቀዩ በተው ወንጌል ዮሐንስ በቆና ቁነሸን ለኮስኩን ለበረት ገልማያ ተመልከቱ እኛ የወይናውን ዝነ ባደገ የዘንባባውን ዝንጣፊ ዝም ብለን አንይዝም ሕፃናት ተሰብስበው በዛ ጊዜ የነበሩት ሁሉ ተሰብስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ሆሳዕናችን የሆነ አሁን የሚያድን አሁን የሚፈውስ የድንግል ማርያም ልጅ ኢየሱስ ክርስቶስ በመጣ ጊዜ በዘንባባ ዝንጣፊ ተቀበሉት ለምን ካልን ልማድ ነበረ ምን ነበረ ልማድ ነበረ በዚህ በመጽሐፈ ኩፋሌ ላይ እንደተመዘገበው አብርሃም ያዕቆብን ይስሐቅ ሲወልድ ይስሐቅ ያዕቆብን ሲወልድ ልማድ ነበር ለደስታ የዘንባባ ዝንጣፊ ይዙ ነበር ስለዚህ የደስታ ምልክት ነው ማለት ነው ዘንባባ መነቶ ገመቹት ማንም ይወጀን አብርሃም ያዕቆብን ጋፈን ይወደቱ ሙጫ ጋፈን ይወደቱ ገመቹናል ባለቤት ይከረከበተ ነው ከና በርቴን ቱሬራ ዋንቴፊ የሮሰነ ከንቱረን ነሞኒ ከነራ ወጫቱን ገቲቴ ሙፍታን ከኛ ፈይሳን ከኛ ኢየሱስ ክርስቶስ ሲወቹናፊ ከነቀበተኒ ባኒ ጀዳ መጽሐፈ ኩፋሌ ወቆዳ ቁርሰኒ ለኮሰን ደምዶ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 21 ላይ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 ላይ ተመዝግቧል እስራኤላውያን ይሄን ያደርጋሉ የዳስ በዓልን ያከብሩ ነበር የዳስ በዓልን ሲያከብሩ 7 ቀን ሙሉ ይሄን የዘንባባ ዝንጣፊ ይዘው እግዚአብሔርን አመሰገኑት ይላል ያልባስ ስላለ ያልባል ሊፈጽሙ ክርስቶስ ንጉሥ መሆኑን አወቁና በወይራ በዚህ በዘንባባ ዝንጣፊ ተቀበሉት ይላል እየሰማችሁ ነው አይደል መጽሐፍ ቅዱሳዊ ነው ተረት አይደለም የምንናገረው መጽሐፍ ቅዱሳዊ ስለሆነ ነው የምንናገረው ዮሐንስ ወንጌል ምዕራፍ 15 ቁጥር 12 መጽሐፈ ኩፋሌ ላይ እንደተመዘገበው
ኦሪት ዘሌዋውያን ላይ እንደተመዘገበው ይኸው ነው። ይሄ ብቻ አለ አንድ ልጨምርላችሁ። በጣም ሰፊ ነው ትምህርቱ፣ ከሰዓታችን አንፃር አጠር እያደረኩ ስለሚሄድ። ሌላው በዚህ በመጽሐፈ ኦሪት ምዕራፍ 15 ላይ እንደተመዘገበው እስራኤላውያን ጠላት በከበባቸው ጊዜ ኦሪት ተነስታ ጠላቶቻቸውን በእግዚአብሔር ስም ድል ስለነሳች እስራኤላውያን ተሰብስበው የዘንባባ ዝንጣፊ ይዘው እግዚአብሔርን አመስግነዋል። ክብር ለምስጋና ለአምላካችን ይሁን። ምስጋና ቀሩለት ለዚህ ጌታ ግላላጆ ለዋቀዩ መጣፋ ዮዲት ቦቆና ኮደሻን ጉባረት ያተመ ድብስሉ ለቆሰብሎ ለመጉባረት ሰም እስራኤል ዲኒ ጋፈሳሊኒ ሞቹ ከቲ ዮዲት ካቴ መቃዋቀዮ አመቴ ዲነ ሰላ ጋፈ በርበዴ ሲቱ የሮሰና እስራኤል ገመቹ ታሲሰኒ ይለ ማታሲሰኒ አከምቡልተን ሰገሌ ሳጅንጁቱ ዋቀዮ እንደገኛው ጅመቱ የሮከና ዮዲት ካቴቱ ባለሜቲ ከለከበቴ ዋቀዮ ኑሞሲሴራ ጀቴ ዋቀዮ ማን ጎዴራ ኑሞሲሴራ ጀቴቱ ገመቹ ዋቀዮ ኤሲቴ ጀ ከናፍጋ መለቶ ማሊና መለቶ ይቻላል አለች። አያችሁ የዘንባባ ዝንጣፊ የድል አድራጊነት ምልክት ነው። የምን ምልክት ነው? የድል ብታዩት እዚህ ጋር ምን አለ? ይዋቀ ነገር አለ። ይሾማ ነው አይደለም? የድል አድራጊነት ምልክት ነው። እኛን አሻገረ በጠላቶቻችን ፊት ላይ እኛን ሞገስ ሰጠን ሲሉ ይሄን ያደርጋል። ስለዚህ ይሄ ልማድ ስላለ እስራኤላውያን ክርስቶስ ኢየሱስ በአህያይቱና በአህያይቱ ጭላ ላይ ተቀምጦ ሲመጣ በእግዚአብሔር ስም የሚመጣ የተመሰገነ ነው እያሉ በምን ተቀበሉት? በምን ተቀበሉት? በዘንባባ በዘንባባ ዝንጣፊ ተቀበሉት። ለዛ ነው ይሄን የምናደርገው። ግልጽ ነው አይደል? ትምህርቱ ግልጽ ነው። ሌላው ሁለተኛው 30 ደቂቃ ስለሰጠኝ ነው። አንደኛው 25 ደቂቃ ስላለኝ ደቂቃ አለኝ አይደል? ያው መምህር ደቂቃ እያየ ነው ማስተማር ያለበት። ሰው እንዳይሰለች ይምቃ ትምህርቱ ይምቃ። ምን ነው ገና 25 ደቂቃ አለ። ተግባባን? ወደ ገለ ሌላው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የሆሳዕና ዕለት በአህያ ላይ ለምን ተቀመጠ? ለምን በፈረስ ተቀመጠ? ለምን በመንኮራኩር አልሄደም? ለምን በአየር አልሄደም? ለምን ደግሞ በዘመናዊ መኪናዎች አልሄደም ካልን የራሱ ምሳሌ ስላለ የመጀመሪያው ትንቢቱ ይፈጸም ዘንድ ነው። ምን ይዘን ትንቢቱ ይፈጸም ዘንድ እንዲህ ተብሎ ተመዝግቧል። በዚህ በዘካርያስ 9:9 ላይ እንዲህ ተብሎ ተመዝግቧል። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ይላል፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ልጅ ሆይ እልል በይ፣ ንጉሥሽ ጻድቅ ትሑት አዳኝ ሆኖ በአህያይቱና በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል አለ። ዛሬ ወደ ሁላችን ይምጣ። አሜን በሉ። ዛሬ ወደ ሕይወታችን ይምጣ። ዛሬ ወደ ትዳራችን ይምጣ። ዛሬ ወደ ሀገራችን ይምጣ ክርስቶስ። አያችሁ ይሄ ትንቢት ይፈጸም ዘንድ ነው። ይሄ ትንቢት ክርስቶስ ከመወለዱ ከ1000 ዓመተ ዓለም አስቀድሞ የተነገረ ቃል። ትንቢቱ ሲደርስ ክርስቶስ በአህያ ላይ ተቀመጠ። ዝም ብላ ቤተክርስቲያን አታስተምሩ። እንደ እንግዳ ደራሽ እንደ ውሃ ፍሳሽ አታስተምሩ። መነሻ አላት፣ ሚስጥር አላት። አያችሁ ለልጆቿ ይሄን ሚስጥር ታስተምራለች። ዝም ብሎ በአህያ ላይ ተቀመጠ። በአህያ ላይ የተቀመጠው ትንቢቱ ይፈጸም ዘንድ ነው። ዘካርያስ እንዲህ ብሎ ተናገረ፣ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ ኢየሩሳሌም ሆይ እልል በይ፣ ንጉሥሽ ትሑት ሆኖ ምን ሆኖ? ንጉሥሽ ትሑት ሆኖ። ተመልከቱ፣ የትህትና አምላክ ሰማያዊው በምድራዊው እጅ ሲጠመቅ ከዚህ በላይ ትህትና አለ? በከብቶች በረት ሲወለድ ከዚህ በላይ ትህትና አለ? የእኛም መልክ ሲመስል ከዚህ በላይ ትህትና አለ? ሹማምንቶች ይከቡታል ሲባል እረኞች ሲከቡት ደግሞ በአህያ ላይ ሲቀመጥ ከዚህ በላይ ትህትና አለ? ወገኖች ትህትና በጣም አስፈላጊ ነው በክርስትና ሕይወት። ራስን ዝቅ ማለት እጅግ ያስፈልጋል። ራሱን ዝቅ ያደረገ ከፍ ከፍ ይላል።
ራሱ ከፍ ያደረገ ዝቅ ይላል። ስለዚህ ዝቅ ብለን መማር ዝቅ ብለን መመላለስ ያስፈልጋል። ለዛ ነው ንጉሥሽ ትሁት ሆኖ ያለ ከዛ በኋላ አዳኝ ሆነው አለ። ምን የሆነ አዳኝ ሆኖ አሁን ቆስለን ነበራ ለ5500 ዘመን በኃጢአት ቆስለናል። የእሱን አዳኝነት እንፈልጋለን። ሆሳዕና የሆነ ክርስቶስ እንፈልጋለን። ወጋኩ በሸንጎቱ ዮኔዋቀዮ አመጃጅ ሴተናቀ ወለዱ መድወፍነቱ ዲያብሎስ ነው በደሴራ ወጋኩ በሸንጎቱ ኤዬ ራጂ ዘካርያስ ወቆዳ ሰከን ለቆስ ሰከን ጉባረቲ ያጽዮኒ ጉዳ ገመዲ ኤዬ ያ ሰበ እስራኤል እልልጀዳ ሞቲንኬ ሞቲ ሞቶታ ከንቴ ዋቂ ዋቆታ ከንቴ ጎብታ ጎብተታ ከንቴ ኢየሱስ ክርስቶስ ፈይሳ ከንቴ ሆሳዕና ከንጀለው ኤሊ ሀሬፊ ilmo harre bataye gara geenu faay arragara wonde kenyaalu agartani gaduuf qabenu fe dhugaa namni harre bantaw ammamiyo qabaate iyo ammamiyo dabe iyo harre namni taa'u farda taa'u harre namni yaafeewu harreerra midhaan fe'u malee harreerran ta'an gooftaan keenya garuu harreerra taa'ee dhufu maal jechuudha gadoof deebisee dhufu kasoo midhaan dhufu yaa kiristaanota gadoof qofuudhaan jiraachuu ol nama taasisa waaqayyo teessoo namootaa nama teessisa waaqayyo ijoollee waaqayyo yoo waaqayyo sin jaallate diinillee sin jaallata yoo waaqayyo sin kabaje namnillee sin kabaje dhugaa mosoo yoo waaqayyo gara fuula isaa naanneffate namni kamuu sin jiru yoo waaqayyo fuula isaa sirraa naanneffate waaqayyo namni sin jiru namni sin kabaje waaqayyo nu kabaje garuu waaqayyo sin kabaje eenyuun nu kabaje nu sassaaba eenyuun nu kabaje waaqayyo nu kabaje akka kana tolti qabe mana saatti mana baadiyyaatti mana mootummaa isaa tolti qabe galanni fulfinni waaqayyo fata kanaaf mootichi gadi of qabe gara keenya faa ወዳቺ ይመጣል ትሁት ሆኖ አዳኝ ሆኖ አዎ መድኃኒታችን ኢየሱስ ክርስቶስ ይሄ መድኃኒት ሆሳዕናችን ክርስቶስ ዛሬ ወደኛ መጣ እኛን ሊፈውስ እኛን ሊያድነን ከወደቅንበት ሊያነሳ ከተረሳንበት ሊያስታውሰን ሕይወት ሊሰጠን ሰላም ሊሰጠን በወንበዴዎች መካከል ተላልፎ ሊሰጥ መጣ። ደግሞም 6666 ጊዜ ሊገረፍ መጣ። ተሰቀለልን፣ ሞተልን። አያችሁ ይሄን ዋጋ የተከፈለው ለሰው ለማን ነው? ለዛ ነው አባቶቻችን ዛሬ ሰው መላላበት ብሎ በመላላ ወንጌል የሚጠሩ ይጋብዙ እንደዚህ ጉባኤ ነው። ወለት ነው ቃል እግዚአብሔር ስም ይመስገን። ለዋቀና በደረሻለ አገረ ባይነ ገናም ተሳለ ከዱላለ ገና ወጥ ይኖራል ከመደበላ ያለ ይሆናል ነው ይጣ አዎ ስለዚህ የመጀመሪያው ትንቢቱ ተሰበረ ትንቢቱ ሲደርስ ክርስቶስ በኃይል ተከተለ። ለዛ ነው እንግዲህ የነቢያት ትንቢታቸው ይባላል፣ የሐዋርያት ስብከታቸው ይባላል። ትንቢቱ ይደርሳል። ሁለተኛው በአህያ ላይ መቀመጡ ሚስጥር ምንድን ነው ካል አህያ ላይ የተቀመጠ ሰው ሸሽቶ አያመልጥም። አባሩ እንጂ የሰማችሁ ነው። ስለዚህ እኔ ጌታችሁ ኢየሱስ ክርስቶስ ተፈለጋችሁ ያለው ማለት ነው። ታመለካችሁ አለከኝ ማለት ነው። በዚህ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እግዚአብሔር የቅርብ አምላክ ነው ይላል። የምን አምላክ ነው? የቅርብ አምላክ ነው። እንዲህ ለመፋ እጅቲን ለመፋ ነሚ አሬረታዬ ኤዬ በቀቴ ጎዳኔ ለመልካም ወይነው ደፍቴ እንደት ዋጣት አያቴ ቦቀበቹን ነው ማርጀቹ ላይ ካሳ ኢየሱስ ክርስቶስ አሬረታዬ ልሁን ሳይ ጉዳይ የሆነ በርባደተ አንን ሲኒፍ እንጀራ አትቹሳ የማለጎተ ማረላ ይዱበዳ የማለጎተ አከሙተኒ ንጉሰገሌ ዋቂዎች እንጅቱ አጅቱኒ ነገለ ተነሻለ ዋቀገላ ገለኒ ሁልፍኒ ዋቀገላ ፈተው ነምዳሬ ረታዬ እየ አሬቴንኮ ፈጋቴስ እንዲሁ ከናብ ጎፍታን ከየ ሳለ ስንት ይወዳ አይዳ ዋቀገኝ ዋቀገኝ ራጂ ኤርምያስ ጉቁና ሊደሙ ሰዲ ለኮስ ሊደሙ ሰዲ ጉባራቲ አንዋቂ ከሰን ዋቀዲ ወደ ዋቀ በጎሚት ይሄ ሜጀራሚ አንዋቂ ከሰን ጀራሚ ዋቀዲ ወደ በላይ ዋቀ በጎሚት
كني أنا سنتين يا يونا رافقات تنجرو أنا سنتين كم نرى سنة رافقات أي واقعي يونا مترياتي أمانيون جدنا فوق يوفته مترياتي نما مكاتي مترياتي كنافي وابوسينغا بورسيسن واقعي يو أقومات تنا الدنيا ومتجانا أقومات تنا لما فاين سيتجانا وقال كم بلّي سي أدم كم فيوس كريستوس كن رافقات أدم كم برباري كريستوس شوفونا كن رافقات يكا كن رافقات جبيسا كن رافقات واباينا كن رافقات لورواچو كريستوس نمتاينا لتجلني فلفني سابتو نمتاينا لوجيني توكده نمتاينا منوتاسس أكثر تركيبه أفانكي يا كبار المكانات سينيورا ميوانك كشوا كنا كنا كشالو يروسا كتاس زواكي كنا نكمل يوسف نافن كم ويانا تلو كنا إيه تسامينه واقعي كاتشنك واقعي فينك واقعي جرينك إيه نمني تلو كنا يوجلاد واقعي يفتي سكيسا كنا هو وسايا كنتي أم كم فينيسو أم جرينك كنا ماركيم أم سيمو كنا ماركيم هاري رتايو جرين يروسالي كنا هاري ركنتاي سبب كنا تيجي جواب بتوزيكا هاري مورتابات إنه باتت إذا جواب بتوز هاري مورتاير جبات إيه لبّي كيني رمورتان تاوي مرواج إذا نهاري جالو مونجال هاري ركو مورتابات سيرنا كوسا وكنا ندبي لبرتي أكو دبيستاني هاري مرا أمكو أفهم من تبي كياني كذا تبغى تقولي كبجي مكرو مكاني من تاي وريجر هاري إنك جتة أفهم نمانا دبته كير بدالو كتير سيرنا كوسا وكنا ندبي أو بيزا كنا وقتي بلا الريبا هاري نديو الريبا هاري نديو مالنا أفاشي من تك ما جتة بلاوي بيتو إرجما ما كيو كنتة كلو مكاني لفندرا دارتينا إسحاق كبجي نتا إسحاق سيمبو نتا كلامو إسحاق سكرين نتا سكرين فينا هاري كلو مكاني سكرين ميكنا تكشان ما كنا هاري كله كلو مكاني سكرين لاتي مكاني لا سكرين تو مكاني لا كبجي تو كنجر هاري كني كاري تو واتو كنا رانو هاري كني تو رانو أمين جتني إيه كنا بيكا هاري كنا بودي ما جري كلو مكاني سبب هاري كنا سيدي سيري سبب ما ينو سيدي سيري سبب هاري كنا سيدي سيري ماله ألبي كراني ها كاغي سي أجي ساتوري أكتر تاني سبب هاري سنار سكيس أدرا كيس سبب كيس سني بنامونا ديبه غروا كيس سبب كينيا غراون غيلاتر فنامون سبب كينيا غراجيري نتر فنامون سبب كينيا نمونس كيسا كمبا أدرا كيس نوفي كتا دبنا ربا كينيا نموني دلنا كيسا كسالمبا نوفي كتشولا كاتس جالنا كينيا كسولنا كينيا غدوبلي بيسو كينيا ورجالنا چو كينيا نموني كلا كينيا تلفوكو نموني غراون غيلاتر فوكو نموني بايين غرو أربع كينيا كان كي نموني بايين بودالو نموني واقعي يورا كمبان بايين جو أدرا كيسا جالنا كينيا جالنا كسان فني جالنا نوفا بايين توكما نوفا بايين إيه إسا كوفيجو كاسا إسا نتريجو جبيسا إسا بيليجو بيلباسا إسا إيموتيجو إيمواسا إسا إيميجو أكا غافتا وانجيلا كنورتي وانجيلا باتي سوكنا ردم شغل كنورتي وانجيلا كنورتي كنا يومون واقعيو مزالة كنا يومون واقعيو نفيس كنا يومون قلنا كيني واقعيو كبج أرجع كيني كبج كنا واقعيو جنيني بلا بلا تيجي راسا كنا بچو نمبر راسا كنا فيها هرّينا بورتا كوراتي نور تقول لبين كيني بورتا راسا إنه بچو إيه هرّي سنة تاي غرامن كو مربطن سي لك يا يا لك كم ولا بيت مقدس ولا كم لك ولا بيت مقدس እንዴ ነው ቤተ መቅደስ በሆነው ማንነታችን ላይ ክርስቶስ መቀመጥ አለበት። ሀያዋ ላይ ክርስቶስ እንደነገሰ ልባችን ለክርስቶስ መገዛት አለበት። በዛች ሀያ ምክንያት ነው በለዓም ሄዳለሁ። በእኛ ምክንያት ሰው ከዚህ መውጣት የለበትም። በእኛ ምክንያት ሰዎች ወደ ወንጌል መውጣት ያለባቸው። በእኛ ምክንያት ሰዎች ወደ ሕይወት መውጣት ያለባቸው። በእኛ ምክንያት ሰዎች ወደ መንግሥተ ሰማያት መውረስ ያለባቸው። አቤት ግን በእኛ ምክንያት ሰዎች ከዚህ ወጥተዋል። በእኛ ምክንያት አላቤት ፍቅር ወገኖች ፍቅር ሲበዛልን የኛን ፍቅር አይቶ ይመጣል። እኛ ሰላም ሲኖር የኛ ሰላም አይቶ ይመጣል። እኛ አንድነት ሲኖር ከአገልጋይ እስከ ተገልጋይ ከካህናት እስከ ዲያቆን ድረስ
ከሰባኪ እስከ ዘማሪ ድረስ የኛ ፍቅር አይቶ ሰዎች ይመጣል። እኛ ሰበሳቸው ፍቅር ከሌለ እሱ ፍቅር የላቸው ብሎ ከኛ ይወደዳል ወገኖች። ስለዚህ ሀያዋ የምታስተምረን ጌታን ተሸክማለች። ሆሳዕና የሆነው ክርስቶስን ተሸክማለች። ታዲያ ሆሳዕናችን ክርስቶስ መቼ በልባችን ይነግስ? እሱ ሲነግስ ሰላም ይሆናል። ለዛ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ ኢየሱስ ክርስቶስ ሰላማችን ነው አለ። እስቲ በሉ ኢየሱስ ክርስቶስ በሉ። አይዟችሁ ጨርሻለሁ። ኢየሱስ ክርስቶስ ሰላማችን ምናችን ነው? ሰላማችን። ዓለም እንደሚሰጠው ሰላም አለ ክርስቶስ የሚሰጠን የዘላለም ሰላም ይሰጠናል። ክብር ለእሱ ይሁን። አመስግኑት ይህን ጌታ። የዘላለም ሰላም፣ የማያልቀውን ሰላም፣ አሁን ሰጥቶሃል የሚነሳ ሰላም አይደለም፣ ለዘላለም የሚሰጥ ሰላም በዚህ ቤት አለ። ወደ ሰላም ነው፣ ወደ ህይወት ነው። ስለዚህ ቤተ መቅደስ የተባለው ሰውነታችን ነው። ቤተ መቅደሱን ገብቶ አከበረ። አሁን ቤተ መቅደስ የተባለው ውስጣችን ላይ ክርስቶስ መቀመጥ አለበት። ክርስቶስ መንገስ አለበት። ቃለ ወንጌል መንገስ አለበት። የዛኔ የተጣለው ይታረቃል። የዛኔ የተከፋፈለው አንድ ይሆናል። የዛኔ ከንስሐ የራቀው ወደ ንስሐ ይመጣል። የዛኔ ከስጋ ወደ ደሙ የራቀው ፋሲካችን ክርስቶስ የተናገረው ክርስቶስ ይበላል። የሰማችሁ ነው። አሁን እንደው ፋሲካ ሊመጣ ነው። በግ ይገዛ ሰው ሳት እየያዘ አሁን ከተማ ላይ ቅርጫ በሬ የሚገባ በጣም ብዙ ነው። ስጋውን ለመብላት ብትሰፍል፣ ደሙን ለመጠጣት ብትሰፍል፣ እባካችሁ አባቶቻችን ተራያዙልን። እባካችሁ ለንስሐ ተራያዙልን። ንስሐ እንግባ። አባቶቻችን እባካችሁ ተራያዙልን። የታረደው ፋሲካችን ክርስቶስ ሆሳዕናችን ክርስቶስ እንብላ በሉ። የዛኔ ህይወት ይሆናል። የዛኔ ክርስቶስ በእኛ ውስጥ ይነግሳል። የዛኔ ክርስቶስ ከእኛ ጋር ይሆናል። ሀያይቷ ክርስቶስን ተሸከመች። እኛም እባካችን ክርስቶስን በልባችን እንሸከመው፣ ቃሉን እንሸከመው፣ እውነቱን እንሸከመው። ክርስቶስ እውነት ነው። ክርስቶስ ፍቅር ነው። ክርስቶስ ሰላም ነው። ክርስቶስ ህይወት ነው። ይህም ካደረግን በልባችን ይነግሳል። በልባችን ከነገሰ መንፈስ ቅዱስ ከኛ ጋር ይሆናል። ምን ከኛ ጋር ይሆናል? ምን ከኛ ጋር ይሆናል? መንፈስ ቅዱስ ከኛ ጋር ይሆናል። ስለዚህ ልክ ቅርጫው እንደምንገባ ሁሉ መቼም ስጋ ያለ ነፍስ አትበረታም፣ ነፍስ ያለ ስጋ አትበረታም። ሁለት ያስፈልጋል። አያስፈልግም እያልኩ አይደለም። ግን የሚቀድመው ምንድን ነው? ንስሐ መግባት ነው። ግን የሚቀድመው ፋሲካችን ክርስቶስ የታረደው መብላት ነውና ይህን እንበላ። ማን ይርዳል? ማን ይርዳል? ማን ይርዳል? 5 ደቂቃ አለኝ አይደል? 5 ደቂቃ አለኝ። ፈታችሁ አምጡልኝ ብሏል። ምን አድርጋችሁ አምጡ? ከቃሉ በላችሁ ጨርሻለሁ። ምን አድርጋችሁ አምጡልኝ? ምን አድርጋችሁ አምጡልኝ? ፈታችሁ አምጡልኝ። አያችሁ፣ ሀያይቷ የታሰረችበት ገመድ የኃጢአት ገመድ ነው። ሀያ የእኛ ምሳሌ ናት። የአዳም ምሳሌ ናት። የአሰራት ዲያብሎስ ነው። ለ5500 ዘመን በኃጢአት ገመድ አስሮናል። ያቺ መንደር ሲኦል ናት። በዛች መንደር ውስጥ ብዙ ነፍሳት ታስረዋሉ። ግን ክርስቶስ ምን አለ? ያቺን ነፍስ በሞት አልጥላትም። ያቺ ነፍስ መፈታት አለባትና አለና ከደቀ መዛሙርቱ ሁለቱን ጠራና ጴጥሮስና ዮሐንስን ላከና ፈታችሁ አምጡልኝ አለ። ጴጥሮስና ዮሐንስ የአባቶቻችን የካህናት ምሳሌ ናቸው። ይፈታሉ። በዚህ ዮሐንስ ወንጌል ምዕራፍ 8 ላይ ራስህን ለማን አሳይ? ለካህን አሳይ። ለማን አሳይ? ለካህን። ልክ ለላቦራቶሪ እንደምታሳይ ራስህን፣ ልክ ለአልትራሳውንድና ለኤክስሬ እንደምታሳየው ራስህን ለማን ለማሳየት? ለካህን ማሳየት ያስፈልጋል። ካህናት ደግሞ አልትራሳውንድ ናቸው። ካህናት ደግሞ ከላቦራቶሪ በላይ ናቸው። አንተ ይበድላል ንስሐ ግባ ብሎ ቀኖና ይሰጣል። ምን ይሰጣል? ምን ይሰጣል? ቀኖና ይሰጣል። ደግሞ 50 ከሰጡ 25 ይሰግዳሉ። 25 እኛን 50 ይሰግዳሉ። እነሱ ይሰግዳሉ ወይም ያባቱ ስራቱ እንደዛ ይሰግዳሉ። 80 ከሰጡ እነሱ ግማሹን ይሰግዳሉ። ዝም ብሎ ሰጣ ይቀበሉ ማለት ነው። ሰገደ ተሰገደ ይሄ ቢሳጅዳ አከኝ እነሱ ይሰገደ ግማሽ ከተወገደ ዲደሚሽን ሰገደ ዋይጭ ከላም ማይጭ ከኛ ሰገዱ ይመጣች ቀን ይጅራችሁ ይመጣች ሃሬሱን ፈከኛ አዳር ይናሱ ወይናጩ ቦን ከዲኔ ወይኙ ለወንደ ከሸለበሱ ዲያብሎስ አሮሪሱ ሀተመኒ ለወራቱ ሞቱማ ሳቴ ሰከነዋት ዲያብሎስ ሞቱማ ሳትከኑ ለይፈተ ክርስቶስ ገለተ ከሻሚ ወረገዳ ገለተ ከሻ የሰገደ ዲያብሎስ የመለሰን ነው ክርስቶስ። አያችሁ በኃጢአት ገመድ አስወስ ይገርፈን ነበር። ደግሞ ክርስቶስ ለእኛ ተገረፈልን። ለእኛ ምን አለን? ተገረፈልን። 6666 ጊዜ አጥንቱ እስኪቆጠር ድረስ ይገርማል። ሲገርሙ ስጋውን እየነጨ ይነሳ ነበረ። ምክንያቱም በዛ በመግረፊያው ላይ ብረት አለ፣ ያ ጉጠት አለ እየነጨለ የሚነድ
አዎ ልክ ሲያሳርቡ አንድ ሲያሳርቡ ጀርባው ላይ ሲያም ከጀርባው ላይ ስጋውን እየጎተተ እየመነጨቀ ያነሳና አጥንቱን ቆጠረ። ለኔ ለእናንተ ተመልከቱ። ይሄ ሁሉ ለፍቅር ወይ የተከፈለ ዋጋ እኮ። ስንቶቻችን ለፍቅር ዋጋ እንከፍላለን? ስንቶቻችን ለወንድሞቻችን ዋጋ እንከፍላለን? ስንቶቻችን ለቤተሰቦቻችን ዋጋ እንከፍላለን? ስንቶቻችን ለሀገራችን ዋጋ እንከፍላለን? ወገኖቼ እግዚአብሔር ወደ ልባችን ይመልሳል። አሜን በሉ። ማስተዋልን ማን ይስጠን? ማን ይስጠን? አዎ ይሄን ሁሉ ዋጋ ከፍሎ ክርስቶስ በመስቀል ላይ ተንጠልጥሎ ለእኛ ሕይወት ሰጠን። ከጨለማ ወደሚደነቅ ብርሃን አሻገረን። አዎ ከሲኦል ወደ ገነት አመጣን። ከውርደት ወደ ክብር አመጣን። እስቲ ለዚህ ጌታ ክብር አስራቁለት። አምጡለት። እንግዲህ ዛሬ የፍታት ቀን ነው። መጥታችሁ አምጡ። ያስተማረው ማን ነው? የመከረው ማን ነው? የገሰጸን ማን ነው? ሁላችንም ከኃጢአት ገመድ እንፈታ ማን ይርዳል? ማን ይርዳል? ሁላችንም ከዘረኝነት ገመድ እንፈታ ማን ይርዳል? ሁላችንም ከአበሳ ገመድ እንፈታ ማን ይርዳል? ሁላችንም ከመለያየት ገመድ እንፈታ ማን ይርዳል? አረ መድኃኒዓለም ሁላችንም ይፍታል። ስሙ የተመሰገነ ይሁን። መጥታችሁ አምጡ። ያስተማረን የመከረን የአባቶቻችን አላህ ስሙ የተመሰገነ ይሁን።